ይህንን በደንብ የተረዳችሁት ይመስለኛል። አይ ቲንክ ለምንድን ይህንን መጀመሪያ አርቲኩሌት ማድረግ ያለብን ምንፍቅናው ክህደቱ ምንጩ ምን እንደሚል በደንብ መረዳት ስላለብን ነው። አሁን መጽሐፋዊ በሆነ መንገድ በቪዲዮ ባሳይ የተሻለ ይመስለኛል። ከዚህ ሁሉ ገለጻ በኋላ መጽሐፉን ብታነቡት መልካም ይመስለኛል። እዚህ መጽሐፍ ላይ የአቡነ ጎርጎርዮስ የቤተክርስቲያን ታሪክ በዓለም መድረክ መጽሐፋቸው ላይ እንዲህ ይላሉ። በደንብ ስሙ። እዚህ ጋር በዚህ ጊዜ በቁስጥንጥንያ ውሳኔው የሚያስተምር አውጣኪ ተነሳ ይላል። አውጣኪ ተነሳ፣ የንስጥሮስን ስህተት የሸሸ መስሎት አውጣኪ መለኮት ስጋን ውጦታል መጦታል በማለት ማስተማር መረጠ። አሁን ያለው ማለት ነው። መለኮት ምን ስጋ ምን አለው? ውጦታል መጦታል በማለት ማስተማር መረጠ። ይህም መናፍቅ የቁስጥንጥንያ ሊቀ ጳጳስ ፍላቪያኖስ የሀገር ስብከት ኤጲስቆጶሳትን ብቻ ሰብስቦ በጉባኤው አወገዘው። ማንን? አውጣኪን። በቤተ ክርስቲያን ጉባኤ ባለመወገዙ ለቤተ መንግስት የክስ አቤቱታ አቀረበ። ተከሰሰ። ንስጥሮስ ነው። ማን ነው አውጣኪን የከሰሰው? ፍላቪያኖስ ስላወገዘው። ንጉሱም አቤቱታውን ተቀብሎ በጉባኤው እንዲታይ ወደ ዲዮስቆሮስ ላከ። እርሱም መልእክቱን ተቀብሎ ለስብሰባ ወደ ኤፌሶን መጣ። ሰብሳቢም ራሱ ነበር። የእርሱን ሰብሳቢነት የተቃወመው የሮሙ ፓፓ ዘግይቶ ደረሰ። ፍላቪያኖስም እርሱ ያወገዘው በጉባኤው በመታየቱ አልመጣም። ያም ሆነ ይህ ዲዮስቆሮስ የመጡትን 135 ኤጲስቆጶሳትን ይዞ በእመቤታችን ቤተክርስቲያን ነሐሴ 8 ቀን በ449 በኤፌሶን ጉባኤ አደረገ። በጉባኤም አውጣኪ የተወገዝኩት ንስጥሮስን በመቃወሜ በግል ጥላቻ ነው ብሎ ተናገረ። በጣም ይገርማል እኮ መናፍቅ ጭራሽ መናፍቅንም ምክንያት ያደርጋል። አይታችኋል። አውጣኪ ምናለ የተወገዝኩት ንስጥሮስን በመቃወሜ በግል ጥላቻ ነው ብሎ ተናገረ። ዲዮስቆሮስን በሶስቱ ጉባኤያት የተወሰነውን የሃይማኖትን ነገርና የሚሽር ሁሉ የተወገዘ ነው አለ። ሊዮን የእርሱን መልእክተኞች ለጉባኤው ባለመገኘታቸው ጉባኤውን ጉባኤ ፈያት ብሎ ሰይሞ ዲዮስቆሮስንም አወገዘው። ጭራሽ ጎርጎርዮስ ላይ ተገለበጡ ማለት ተመልከቱ። እዚህ ጋር ታሪክ ባለመድረክ ላይ አውጣኪ ለጊዜው ኦርቶዶክሳዊ ቢመስልም ቀስ በቀስ የውላጤ ትምህርቱን በቤተክርስቲያን ውስጥ ማስተማር ጀመረ። የቃል ገንዘብ ለስጋ የስጋ ገንዘብ ለቃል የሆነው በተዋህዶ ሳይሆን በውላጤ ነው ይላል። መለኮት ስጋን ዋጠው መጠጠው እያለ ማስተማሩ በእስክንድሪያ እንደተሰማ ዲዮስቆሮስ ወዲያውኑ አወገዘው። ግልጽ ነው አይደለም? ይሄ አውጣኪን በተመለከተ ያለን ትምህርታችንና ጠባዩን እንድንረዳ ነው። ምንድነው አሁን ከዚህ የተረዳ ነው ማለት ነው? አውጣኪ የመለኮት ገንዘብ ለስጋ የስጋ ገንዘብ ለመጠጥ ውላጤ ተለወጠ። በቃ ልክ መለኮት ስጋ ሲዋሃደው ስጋ ተዋጠ። በቃ ማን ያዋጣው? መለኮት ዋጣው። ጠፋ፣ ስጋነት ጠፋ። በቃ መለኮት ብቻ ቀረው። መለኮት ታዲያ ይዳሰሳል፣ ይጨበጣል? እንዴ ብቻውን ቆሞ ይታያል? እንዴት ሊታይ ይችላል? ይሄ በጣም አደገኛ ትምህርት ነው። ከዚህ ታሪክ ምን እንማራለን? በነገራችን ላይ ወደ አውጣኪ ዝርዝር ጉዳይ ከመግባታችን በፊት ፍላቪያኖስ በቁስጥንጥንያ የነበረው ኤጲስቆጶስ ፍላቪያኖስ አውጣኪን ጠራውና ትምህርቱ ሲጠይቀው መለኮት ስጋን ዋጠው መጠጠው ተዋህዶ የሚባል ነገር የለም። ልክ ተንኮሉ ተመልከቱት። እንደ ንስጥሮስ አልተዋሃድም ማለት ነው። ተዋሃደ። ልክ እንደ ተዋሃደው ግን መለኮት ስጋውን አጠፋው። ልክ ቂቤ የጋለ ብረት ምጣድ ስናስቀምጠው ቂቤው ቅልጥ ብሎ እንደሚጠፋው ያ የጋለ ብረት ምጣድ ውጦ መጦ ጸጥ እንደሚያደርገው ጸጥ አደረገው፣ ዋጠው። በቃ ስጋነት የሚባል ነገር ጠፋ ብሎ ፍላቪያኖስ የተባለው የቁስጥንጥንያ ኤጲስቆጶስ አወገዘው። በሀገር ስብከቱ ሊቀ ጳጳስ ነውና በሀገሩ አልባ ጳጳሳት ሰብስቦ አወገዘው። ከዛ አውጣኪ ሄዶ ለመንግስት ከሰሰ። እኔ የተወገዝኩት በጥላቻ ነው፣ የንስጥሮስ ተቃዋሚ ስለሆንኩ ነው። እሱ ሁለት አካል ሁለት ባህሪ ስለሚል እኔ አንድ አካል ስላልኩ ነው። አስበዋል ቢኒ? ጉዳዩ የሃይማኖት ሄዶ የሚከሰት ነው መንግስት። ይሄ ዛሬ ምን ታውቃላችሁ? አሁን ምን አገናኘው ፖለቲካና ሃይማኖት? ከዛ መንግስት አቤቱታውን ተቀብሎ በጉባኤ ይውለታል። ምን ይመለከተዋል? ይሄ ጉዳዩ የስልጣን አይደለም አይደል? የሹመት አይደለም፣ የፖለቲካ አይደለም፣ የስርዓተ መንግስት የመቀየር የጦር ኃይል የማቋቋም ጉዳይ አይደለም፣ መፈንቅለ መንግስት አይደለም፣ የክልል ጥያቄም አይደለም። ግን አሁን ይሄ አውጣኪ ሄዶ መንግስት ጋር ከሰሰ።
ፍላቪያኖስ ያወገዘኝ በጥላቻ ነው፣ የንስጥሮስ ተቃዋሚ ስለሆንኩ ነው፣ የመናፍቅ ተቃዋሚ ስለሆንኩ ነው። መናፍቅ እኮ ነው መናፍቅ ተቃወምኩ የሚለው። አንዳንድ ጊዜ እንደዚህ አይነት ሰዎች አሉ። መናፍቃንን እየተቃወምን ነው ብለው ራሳቸው መናፍቅ የሆኑ ማለት ሄዶ መንግስት ጋር ሰብ መንግስት ደግሞ አይ ጉባኤ በጉባኤ ይታይለት ተባለ። ያውጣል ዲዮስቆሮስ መጣ። ከአበው ትምህርት ከተለየ ተወገዝክ ነው። ከዛ ጭራሽ ዲዮስቆሮስን ከጉባኤ ሁሉ አባረሩት። ስለዚህ ምን ያደርጋሉ? ሁል ጊዜ የክህደት የኑፋቄ ውስጥ የገቡ ሰዎች ሁል ጊዜ ፖለቲካን መንግስትን እንደ መጠቀም ያደርጉታል። ማይመለከተው ጉዳይ ላይ ያስከቡታል። ይሄ የተለመደ መሆን ልናቅ። አሁን የቤተክርስቲያን ታሪክ አንዱ የሚያስረዳን ነገር ሄዶ መንግስት ጋር የከሰው ነገር። በነገራችን ላይ አሪዎስ የሚያደርገው እንዲሁ ነው። በግል መከረው አትናቴዎስ እምብያው አለ፣ አወገዘው። ከዛ ምን አደረገ? ተወገዝኩኝ ያለ መንግስት ሁሉ መናገር ጀመረ ለባለስልጣናቱ። አትናቴዎስ ስለሚጠላኝ ነው፣ በእኔ ቀንቶብኝ ነው አሁን ያለው ነገር ማለት ነው። ወንጌል ስለሰበክን ነው፣ ኢየሱስ ስላልን የተወገዝ ነው። ኢየሱስ ስታረዝ ቤት አትወደድም። አሪዎስም ዘሴሚስትሩ እንዴ ነው ያወራው። በጠላቻ የተወገዝኩት እኔ ወልድ ፍጡር አላልኩም። ከዛ የመንግስት ባለስልጣናት በሙሉ አሮሳያን አደረጋቸው፣ ቀየራቸው። እየቀረበ በዛ ላይ አንደበተ ርቱዕ ነው፣ ገጣሚ ነው፣ የሚገርም መነኩሴ ነው። እና የተለመደ መሆኑን እንድታውቁት ነው። እንደው ፍንጭ ለመስጠት ያክል ነው። ከዚህ አውጥህ ትረድተን የአውጣኪን ክህደት በሃይማኖተ አበው እንዴት እንደተወገዘ ላሳይ። ከዛ የሰባሊዮስን እናይና እናጠቃላለን ማለት ነው። ሌሎቹም በጥያቄና መልስ ስለሚዳብሩ በዛ መንገድ እናየዋለን። እሺ አውጣኪን እስቲ እንመልከተው። አውጣኪን በተመለከተ በሃይማኖተ አበው መጽሐፋችን ላይ ምን እንደሚል ላሳይ። ተመልከቱ። እዚህ ጋር ይህ ሃይማኖተ አበው ነው። ሃይማኖተ አበው ነው። አውጣኪን በተመለከተ የቀደምት አባት 3 ማስረጃዎችን ላሳይ። 3 ማስረጃዎች ሃይማኖተ አበው ዘቅዱስ ቴዎዶሲዎስ ላይ ሃይማኖተ አበው ዘቅዱስ ቴዎዶሲዎስ ላይ በምዕራፍ 82 ላይ እናገኘዋለን። ምዕራፍ 82 ላይ ቁጥር 39 ላይ እናገኘዋለን። ይህ ሃይማኖተ አበው ነው። ቴዎዶሲዎስ ላይ ቁጥር 39 ተመልከቱ። መለኮት በስጋ መከራን ተቀበለ ባንል ይላል። መለኮት በስጋ መከራ ተቀበለ ባንል ግን ያለዚያስ ክርስቶስ ከነቢያት እንደ አንዱ መንፈስ ቅዱስ ቢያድርበት ተአምራትን አደረገ ብሎ እንደተናገረ እንደ ርኩስ አውጣኪ ምትሃት ብለን ማመናችን ነው ይላል። ምትሃት ነው ይላል። በጣም የሚገርማችሁ እኛ ግን የሁሉ ፈጣሪ ክርስቶስ ፈጽሞ ምትሃት እንዳይደለ እንናገራለን። ጳውሎስ እንደተናገረ ፍጹም መለኮት በከዊን ሰው ሆነ እንላለን እንጂ ይላል። ቆላሲስ 2:9 ላይ ቆላሲስ 2:9 ላይ ምን ይላል? ቆላሲስ መልእክቱ ላይ ሐዋርያው ቅዱስ ጳውሎስ በምዕራፍ 2 ቁጥር 9 ላይ እንዲህ ይለናል። 2:9 ላይ ተመልከቱን እንደሚል በእርሱም የመለኮት ሙላቱ ሁሉ በሰውነት ተገልጦ ይኖራል። በእርሱም ካለ በኋላ ምን የመለኮት ሙላት ሁሉ በምን በሰውነት ተገልጦ ይኖራል። ምን አለው ማለት ነው? ሰውነት ትስብእት ስጋ መለብሷል እያለ ነው። ቆላሲስ ምዕራፍ 2 ቁጥር 9 ላይ በእርሱም የመለኮት ሙላት ሁሉ በሰውነት ተገልጧል ነው የሚለው። የመለኮት ሙላት በምን የተገለጠው? በሰውነት ተገልጦ ይኖራል። ይኖራል ማለት ኮንቲነስ ነው። አካላዊ ቃል መለኮት ስጋን ከተዋሃደ በኋላ መነጠል መገንጠል የለበትም፣ መለየት የለበትም። ውላጤ የለም፣ ትድምርት የለም። አያችሁ፣ በእርሱም የመለኮት ሙላት ሁሉ በሰውነት ተገልጦ ይኖራል ነው ያለው። ይኖራልና በቃ ዘላለማዊ ነው። አውጣኪ እንደሚለው ምትሃት አይደለም፣ ምትሃት አይደለም። ይህን የተናገረው ማነው? ቴዎዶሲዎስ ማለት ነው። ዲዮናሲዎስ ደግሞ ይለናል መሰላችሁ። ዲዮናሲዎስ ደግሞ በዚህ በሃይማኖተ አበው ላይ ይህንን የአውጣኪን ክህደት ሲዘረዝርና ሲናገር ዲዮናሲዎስ እንዲህ ይላል። ይኸው ሃይማኖተ አበው ዘዲዮናሲዎስ ነው። ምዕራፍ 93 ቁጥር 11 ላይ እንዲህ ይላል። ቁጥር 11 ላይ ተዋርዶ የተገዢ ባህሪን ቢዋሃድ ይላል።
ራሱን ዝቅ አድርጎ የተገዢ ማለት የሰው ማለት ተገዥኝ ያለንን የተገዢ የሰውን ባህሪ ቢዋሃድ ሰው ቢሆን የትህትና ነገርንም ሲናገር ብንሰማው እኛን ለማዳን ስለኛ ክብር ያልነበረውን ስጋ ስለተዋሃደ የሰውነትን ስራ ሲሰራ ብናየውም እኛስ ጌትነቱን እናውቃለን፣ እንዲህም እንታምናለን። ቅዱሳን አበው በወሰኑልን ስርዓት እንጸናለን፣ በዚችም ሃይማኖት ጸንተን እንኖራለን። ምትሃት ነው እንደሚል እንዳውጣኪ ወገኖች ባህሪውን ለቀቀ ተለወጠ አንልም። እግዚአብሔር ስሙ የተመሰገነ ይሁን። ምትሃት ምን ብለው በዚች ሃይማኖት ጸንተን እንኖራለን ምትሃት ነው እንደሚል እንደማን እንዳውጣኪ ወገኖች ባህሪውን ለቀቀ ተለወጠ አንልም። የሚለው ማን ነው? ሃይማኖተ አበው ዘቅዱስ ዲዮናስዮስ ምዕራፍ 93 ቁጥር 11 ላይ ገጽ 411 ላይ የምናገኘው ይሄው ራሱ ተመልሶ ዮሐንስ ዘአንጾኪያ ዮሐንስ አፈወርቅ ሳይሆን ዮሐንስ ዘአንጾኪያ ደግሞ እንዲህ ይለናል። ዮሐንስ ዘአንጾኪያ እንዲህ ይለናል። ዮሐንስ ዘአንጾኪያ ማለት ይሄ ነው። ምዕራፍ 103 ቁጥር 9 ላይ እንዲህ ይለናል። ቁጥር 9 ላይ እንዲህ ይለናል። በተለይ ግሩም በሆነ መንገድ ነው የገለጸው። በነገራችን ላይ የአውጣኪን ክህደት በጣም ነው ዘርዝሮ የጻፈው ዮሐንስ። እሺ እንዲህ ይለናል ቁጥር 9 ላይ ዳግመኛም ይላል ዮሐንስ ነው ይሄ ዘአንጾኪያ ምዕራፍ 103 ቁጥር 9 ላይ ዳግመኛም መጽሐፈ ተዋህዶ በመባል የታወቀ የቄርሎስን መጽሐፍ እንመለከታለን ይልና ከመጽሐፍት ሁሉ ጋር ለእኛ የቀና ሕግ ስርዓት ነውና ዳግመኛም የእግዚአብሔር ቃልን ተዋህዶ የሚናገር አምልኮተ እግዚአብሔርንም በእውነት በሚገባ የሚያስረዳ የንጉሥ ዘይኑን መጽሐፍን እንቀበላለን። የስብሰባቸው ምክንያት ሩቅ ብእሲ ማምለክን ያስተማረ ለክርስቶስ ሁለት ባህርያት አሉት በማለቱ የቀናውን ሃይማኖት ያጠፋ ሌላ ባህሪ ጨምሮ በሥላሴ አራተኛ አካልን ያስተማረ ከሃዲ ንስጥሮስን በሃይማኖት ስለሚመስለው ስለ ከሃዲው አውጣኪ የሆነ የኤፌሶን አውራጃ በምትሆን በኬልቄዶን የተሰበሰቡ የ130ውን ኤጲስቆጶሳት የጉባኤ መጽሐፍን እንቀበላለን። ማን ይለዋል? ከሃዲው አውጣኪ። አውጣኪ ምንድን ነው? ከሃዲ ነው፣ መናፍቅ። ሰባሊዮስስ ምንድን ነው የሚለው? ሥላሴ የሚባል ነገር የለም፣ ሶስት አካላት የሚባል የለም፣ አንድ ገጽ ነው ነው የሚለው። ይህም በተመለከተ ሃይማኖተ አበው እንደሚል ደግሞ ላንሳ። ሰባሊዮስ ተከታዮቹ ሰባሊዮሳውያን ይባላሉ። ይህን የተናገረው ባስልዮስ ነው። ሃይማኖተ አበው ዘባስልዮስ ነው። ምዕራፍ 34 ነው ቁጥር 15 እንደዚህ ይላል። ይህ የተደረገ በስጋ ብቻ አይደለም፣ ስጋ ከመለኮት ጋር ተዋህዶ ነው እንጂ መለኮቱ ወደ አንድ ወገን የተለየ ስጋውን ብቻ ሰቀሉት እንደሚሉ እንደ ፎጢኖስ እንደ ሰባሊዮስ እንዳንክድ ይላል። እንዳንክድ ስጋው ብቻውን ሰቀሉት፣ መለኮት ተለይቶት ነበረ እንደሚሉት እንደማን? እንደ ፎጢኖስ እንደ ሰባሊዮስ እንዳንክድ ይላል። ይሄ ክህደት ነው፣ ምንፍቅና። ሲሰቀል መለኮት ተለይቶት አይደለም። ይህም በተመለከተ ሐዋርያ ቅዱስ ጳውሎስ በሮሜ መልእክቱ ላይ በምዕራፍ 5 ቁጥር 6 ላይ የገለጸውን ገጸ ንባብ እዚሁ ሃይማኖተ አበው ላይ በጥቅስ መልክ ቀርቦ እናገኛለን። ሮሜ 5:6 ላይ ተመልከቱ። ሮሜ 5:6 ላይ ተመልከቱ። ሮሜ 5:6 እንደዚህ ይላል። ገና ደካሞች ሳለን ክርስቶስ ዘመኑ ሲደርስ ስለ ኃጢአተኞች ሞቷልና፣ ስለ ጻድቅ የሚሞት በጭንቅ ይገኛልና፣ ስለ ቸር ሰው ግን ሊሞት እንኳን የሚደፍር ምናልባት ሊገኝ ይሆናል። ነገር ግን ገና ኃጢአተኞች ሳለን ክርስቶስ ስለኛ ሞቷልና እግዚአብሔር ለኛ ያለውን የራሱን ፍቅር ያስረዳል። ይልቁንስ እንግዲህ አሁን በደሙ ከጸደቅን በእርሱ ከቁጣው እንድናለን። ጠላቶች ሳለን ከእግዚአብሔር ጋር በልጁ ሞት ከታረቀን፣ ይልቁንም ከታረቀን በኋላ በሕይወቱ እንድናለን። ይህም ብቻ አይደለም፣ ነገር ግን አሁን መታረቁ ባገኘንበት በጌታችን በኢየሱስ ክርስቶስ በኩል በእግዚአብሔር ደግሞ እንመካለን። ስግው ቃል ነው ክርስቶስ። ስለዚህ ስጋው ብቻ ተነጥሎ ሞተ የሚሉ እንደ ፎጢኖስ እንደ ሰባሊዮስ እንዳንክድ ይላል። እንዳንክድ የሚናገረው ማን ነው? ባስልዮስ። ሳዊሮስ ደግሞ እንዲህ ይላል። ሳዊሮስ ደግሞ በዚሁ በሃይማኖተ አበው ላይ እንዲህ ብሎ ይናገራል። ሳዊሮስ ላይ ሃይማኖተ አበው ዘሳዊሮስ ምዕራፍ 84 ቁጥር 16 ላይ እንደዚህ ይላል።
መለኮት ተለይቶት ስጋን ብቻ አይሁድ ሰቀሉት እንደሚሉ እንደ ፎጢኖስና እንደ ሰባሊዮስ አንድ ገጽ ብቻ አለ የሚለው መለኮት ተለይቶት ስጋን ብቻ አይሁድ ሰቀሉት እንደሚሉት እንደ ፎጢኖስና እንደ ሰባሊዮስ አንሳሳት ይላል። መለኮት እንደፈራ እንደደነገጠ አድርገው ይህን ተናገሩ። ድፍረትን በተመላ በሐሰተኛ አነጋገራቸው እግዚአብሔርን ይገዳደሩታል። እውነት ነው፣ እግዚአብሔርን መገዳደር ነው ይሄ። እኛ ግን እንደዚህ ያለ የድፍረትን ቃል አንናገርም። ስጋ ያልነበረው ስጋን እንደነሳ፣ የማይታመመው እንደታመመ፣ ደም ያልነበረው መለወጥ የሌለበትን የድንግልን ደም ገንዘብ እንዳደረገ እናምናለን። ስጋዊ ልደትን እንደተወለዱ ሕፃናት ይላል። ደም አለው፣ ስጋ አለው። ግን መጀመሪያ ምን ያልነበረው? ስጋ ያልነበረው ስጋ እንደነሳ፣ የማይታመመው እንደታመመ፣ ደም ያልነበረው መለወጥ የሌለበት የድንግልን ደም ገንዘብ እንዳደረገ እናምናለን። ስጋዊ ልደትንም እንደተወለዱ ሕፃናት ይላል። ስጋን ነፍስን ነሳ ይላል የሚናገረን ሳዊሮስ ነው። እንደገና ደግሞ ኪሪያኮስ የተባለው አባት ደግሞ እንደዚህ ይለናል። ኪሪያኮስ የተባለው አባት ሃይማኖተ አበው ላይ ዘኪሪያኮስ ላይ ምዕራፍ 91 ተመልከቱ፣ ቁጥር 13 ላይ እንደዚህ ይላል። እኛ ግን ደፍረው ከሚናገሩት ከዚህ ክህደት እንራቅ። መለኮት እንደሌለ አንናገርም፣ ለዘላለም ይኖራል። ከእርሱም ሦስቱ አካላት አንድ መለኮትን ገንዘብ ያደርጋሉ። ስንት አካላት? ሦስቱ አካላት። ስንት መለኮት? አንድ መለኮትን ገንዘብ ያደርጋሉ። በመለኮት አንድ በማለታችን ምክንያት ስሉስ ቅዱስ በአካል ሦስት በመለኮት አንድ ነውና። አላዋቂ ሰባሊዮስ ይላል። ተመልከተው ነው የሰባሊዮስ ደግሞ ችግር። አላዋቂ ሰባሊዮስ እንደተናገረ ልንናገር ግድ አያገብረንም። እኛ መለኮት አንድ እንደሆነ የምንናገረውን እርሱ ይላል አንድ አካል ይላል እንጂ ሰባሊዮስ ምንድን ነው የሚለው? አንድ አካል አንድ መለኮት የሶስት አካላት ገንዘብ እንደሆነ አይናገርምና። ማንም አይናገረው? ሰባሊዮስ። እሱም ብሎ ነው የሚያምነው አንድ አካል ብሎ ያምናል። አንድ አካል። ከዛ ደግሞ መቃሪዎስ ደግሞ እንመለከት። መቃሪዎስን ደግሞ እንስማው። መቃሪዎስ ዘመቃሪዎስ ነው። ሃይማኖተ አበው ዘመቃርስ ነው። ምዕራፍ 98 ነው ይሄ። ቁጥር 10 ላይ እንደዚህ ይላል። ይህን እናውቃለን፣ ይህን ለቤተ ክርስቲያን እናስተምራለን። ሥላሴ ሶስት አካል ሶስት ገጽ አንድ መለኮት ነው። ሰባሊዮስ ተመልከቱ እንደተናገረ መለኮት በአንድ ገጽ ብቻ የሚገኝ አይደለም። አርዮስም እንደካደ በባህሪው የተከፈለ አይደለም። ለዘላለም ጸንተው የሚኖሩትን ሶስቱን አካላት አብ፣ ወልድ፣ መንፈስ ቅዱስን በአንድ መለኮት በአንድ ግብር አንድነት እናውቃቸዋለን እንጂ ለእነሱ እንሰግዳለን። ሶስቱን አካላት በአንድ መለኮት እናመሰግናለን። ስንት አካላት? ሶስቱን አካላት። ይህ የሚናገረው ዘመቃርስ ነው። ሃይማኖተ አበው ዘመቃርስ ይናገራል። የመጨረሻው ባስልዮስን እንመልከት። ባስልዮስ ይህን በተመለከተ የተናገረውን እናንሳና እናጠቃለን። ዘባስልዮስ ገጽ 420 ላይ ምዕራፍ 96 ላይ እንዲህ ይለናል። ቁጥር 10 ላይ በመለኮት በባህሪ በአገዛዝ በስልጣን አንድ እንደሆኑ እንዲህ አንድ አምላክ ይባላሉ። በመለኮት በባህሪ በአገዛዝ አንድ አምላክ ይባላሉ። በስም ይታወቃሉ። ማን? አብ፣ ወልድ፣ መንፈስ ቅዱስ ተብለው አብ የተባለበት ጊዜ ወልድ የተባለበትም ጊዜ መንፈስ ቅዱስም የተባለበትም ጊዜ እንዳለ አስመስሎ በየዘመኑ ስራ በሌለው ስም ተጠራ እንጂ መለኮት አንድ አካል ነው ብሎ ያስተማረ ሰባሊዮስ እንደተናገረው አይደለም። ምንድነው ሰባሊዮስ የሚያነሳው ማለት ነው? ጊዜን ያነሳል ማለት ነው። ጊዜን ነው የሚያነሳው። ስለዚህ ምን ተረዳን ማለት ነው? አውጣኪ መለኮት ስጋን ሲዋሃድ መለኮት ስጋን ምን አለው? ዋጠው፣ መጠጠው። ታዲያ መለኮት ስጋን ከዋጠው ከመጠጠው ክርስቶስ ሲመላለስ በቤተ መቅደስ ሲመላለስ እውራንን ሲያበራ አንካሳ ሲያዘል ታዲያ
መለኮቱ እንዴት ብሎ ቆሞ ታየ አሉት። ምትሃት ነው አለ። እግዚአብሔር ከዚህ ይጠብቀን። ምትሃት ነው። አይታችኋል። ስጋ መለኮትን ተዋህደ ብሎ ከማመን ይልቅ ስጋ መለኮትን መለኮት ስጋን ውጦታል መጥቶታል አለ። ታዲያ እንዴት ታየ? እንዴት ተዳሰሰ ሲባል ደግሞ አይ ስጋ ያለው መስሎ ታየ። ምትሃት ነው፣ ፌክ ነው። አውጣኪነት የተወገዘ ትምህርት ነው። እንደገና አውጣኪ ብሎ ያምናል። የንስጥሮስ ተቃዋሚ እንደሆነ አስመስሎ ያቀርባል። በጠላቻን የተወገዝኩት የንስጥሮስ ተቃዋሚ ይላል። እሱ ራሱ ግን መናፍቅ ነው። አንድን ነገር ስንቃወም በጥንቃቄ በማስተዋል በትምህርት መሆን አለበት። መናፍቃን ስላሉት አንድ ነገር ዝም ብሎ በጠላቻ ለምንነሳው ትምህርታችን እንመዝነዋለን። ኢየሱስ ጌታ ነው ሲሉ አንበሳጭም እኮ እኛ የሚያበሳጭም እኮ አይደለም። ይሄንን ቃል ግን የሚጠቀሙት ምንድን ነው? አማላጅ የሆነውን ጌታ ነው ኢየሱስ ጌታ ነው የሚሉት። ይሄ ነው ተቃውሟችን። ሁለት ባህሪ ያለው ብሎ የሚያምኑትን ጌታ ነው አማላጅ ያሉት። ይሄን ነው ጌታ ያሉት። ይሄ ነው ተቃውሟችን። ፈራጅ የሆነ የእግዚአብሔር ልጅ እግዚአብሔር ወልደ እግዚአብሔር ሕያው ወልደ ማርያም ስግው አንድ አካል አንድ ባህሪ የሆነ የጌቶች ጌታ የነገስታት ንጉስ የአማልክት አምላክ አለቀ። ይሄ ጌታ እኮ ትክክል ነው። ጌታ ብሎ የተጠራው አማላጅ ነው። ይሄ ነው ተቃውሟችን። ጌታ ብሎ የተጠራው ወደ አብ የሚለምን ነው። ይሄ ነው ተቃውሞ። ጌታ የተባለው ምልጃን የሚያቀርቡ ነው። አሁን ይሄ ነው ተቃውሞ። ይሄ ነው ክህደት። ይሄ ነው ኑፋቄ። ተቃውሟችን እዚህ ጋር ነው። ኦንሊ ጂሰስ ላይም ትምህርታችን ተቃውሞ ያለው ይሄ ነው። ኢየሱስ ጌታ ነው። ምን ኦንሊ ጂሰስ ኖ አብስ መንፈስ ቅዱስስ ስላሴ ተክደው። ይሄ ነው ተቃውሞ። ይሄ ነው ኑፋቄው። ይሄ ነው ክህደቱ። ስለዚህ እኛ አበጥረን ነው የምንለየው። የጌቶችን ጌታ ነው፣ የነገስታትም ንጉስ ነው። ስሙ ስጠራ እኮ ቤተክርስቲያን ትወገዛለህ ምናምን ውሸት። ይሄ ውሸት ያውም ነጭ ውሸት ነው የለዘው ያልቃለሁ። ቅዳሴ ጊዜ ላይ ጌታ ቅዳሴ ላይ ከክርስቶስ ትእዛዝ ልዩ የሆነ ቢኖር ይወገድ እያለች ቤተክርስቲያን ይከልከል እኮ ነው የምትለው። ጭራሽ ከክርስቶስ ትእዛዝ ልዩ የሆነ ቢኖር እኮ ነው የምትለው። ቅዳሴ ላይ እኮ ካህኑን ብትሰሙት ሊቀ ኢየሱስ ክርስቶስ ይላል እኮ መምህር የክርስቶስ ወይ ዝሆን ስለማሰሙት ነው። ቅዳሴውን ብትሰሙት እኮ ትናገራለች። በነገራችን ላይ ከድንግል ማርያም መወለዱን የማያምስ የተወገዘ ነው። ሐዋርያው ቅዱስ ጳውሎስ የተናገረውን ንግግር ሰራዬ ዲያቆኑ ይናገረዋል። የሐዋርያው ቅዱስ ጳውሎስ መልእክት ከማንበቡ በፊት ምንድን የሚለው? በሁለት ወገን ድንግል ከሆነች ከድንግል ማርያም መወለዱን የማያምን ሰው ቢኖር ይላል። ሐዋርያው ቅዱስ ጳውሎስ እንደተናገረ እንግዳ እስከሚሆን ምጽአቱ ድረስ ሐዋርያው ቅዱስ ጳውሎስ እንደተናገረ የተወገዘ ይላል። በሁለት ወገን ድንግል ከሆነች ከድንግል ማርያም መወለዱን የማያምን ሰው ንስጥሮሳዊነት የተወገዘ ነው። ሐዋርያው ቅዱስ ጳውሎስ እንደተናገረ እንግዳ እስከሚሆን ምጽአቱ ድረስ እስከ ዳግም ምጽአት የተወገዘ ይሁን ውጉዝ ነው እያለች ቤተክርስቲያን። ይሄ መሰረታዊ ጉዳይ ነው። አንዳንድ ነገር መጥፎ ጥላቻዎች መጥፎ ናቸው። ሐዋርያው ቅዱስ ጳውሎስ እኮ መነኩሴ ነው። ሰው ሁሉ እንደኔ ቢሆን እወዳለሁ ብሏል። ግን ጋብቻን አወገዘ እንዴ? ኦቨር ስትሬቺንግ መጥፎ ነው። ጋብቻም የጽድቅ ህይወት ነው፣ ምንኩስናም የጽድቅ ህይወት ነው። ስለ መነኮሰ ጳውሎስ ሰው ሁሉ እንደኔ ቢሆን እወዳለሁ አለ። ነገር ግን በዝሙት ጠንቅ ከሚጎዳ ለያና ነው ሚስጥሩ ነው። ቤተክርስቲያን ጥላቻ የላትም። ለዛ ነው አመክንዮ ዘሐዋርያት ላይ አፖስቶሊክ ክሪድ ላይ ምንድን የሚለው? እኛስ ጋብቻ ቅዱስ እንደሆነ መኝታው ንጹሕ እንመሰክራለን የሚለው አመክንዮ ዘሐዋርያት ራሱ እንደነዛ የሚናገር አመክንዮ ዘሐዋርያት እኮ እንደዛ ነው። ስለ መነኮሰ ጋብቻን ስላገባ ምንኩስና የተሐድሶ መናፍቃን ትልቁ ጥላቻ ይሄ ነው። በጋብቻ ህይወት ያለው ለማበረታታት ምንኩስናውን ያወግዛሉ። ጳውሎስ እኮ መነኩሴ ነው፣ አላገባም እኮ። በጳውሎስ እኮ ድንግል ነው። ዮሐንስ ወንጌል ላይ እኮ ድንግል ነው።
ጳውሎስ መልእክቱ ጳውሎስ 14 መልእክታትን የተጻፈው ጳውሎስ ድንግል ነው። የዮሐንስ ራእይን የጻፈው ባለራእዩ አቡ ቀለምሲስ ዮሐንስ ድንግል ነው። ያላገባ ነው። ምንኩስና የተወገዘ ቢሆን ብህትውና የተወገዘ ቢሆን እንዴት ጳውሎስ እንደዚህ ያደርጋል? እዚህ አንድን ነገር በጥላቻ ማንሳት ሌላ ክደቱ ይከታል ማለት እና ኦቨር ስትሬቺንጎች በጣም አደገኛ እንደሆነ ልንረዳ ይገባል። አውጣኪን ገደል የከተተው ለንስጥሮስ ያለውን ጥላቻ ሲያሳይ ራሱ ገደል ውስጥ ገባ። ሁለት አካ ሁለት ባሪያ አትበል፣ ትክክል። ግን እዚህ ጋር ግን መለኮት ስጋን ሲዋሃድ ግን መለኮት ስጋን ውጥቷል ይባላል። እንዴት ቆሞ ታየ? እንዴት ተዳሰሰ ሲሉት ደግሞ አይ ምትሃት ነው ስጋ የለበሰ ሰው ታየ አለ። ይሄ የተወገዘ ነው። በዛ ላይ ደግሞ ፍላቪያኖስ ሲያወግዘው መንግስት ጋር ሄዶ ባለስልጣን ንጉሱ ጋር ሄዶ በጥላቻ የተወገዝኩት አለ። እንዲህ ቢሉ ሰዎች እኮ አሉ ዛሬ በጥላቻ የተወገዝነው ቤተክርስቲያን ውስጥ ይላሉ። አሁን ያላቸው ስጠይቋቸው እናንተ እኮ ያላችሁ ጨለማ ውስጥ ይላል። ኦርቶዶክሳዊነት ጨለማ ነው እያለ አረ እኔ ኦርቶዶክስ ነኝ ይላል። ደግሞ ይገርማል። ደግሞ እኮ ለምን ታወግዙኝ ያላችሁ ደግሞ ይላል። ቤተክርስቲያኒቷ እኮ ጨለማ ናት እያልክ ነው። ክርስቶስን አሰብክም እያልክ ነው። እንደዚህ ሆኜ ግን ኦርቶዶክስ ነኝ። ኦርቶዶክስ አድርጋችሁ ተቀበሉኝ። ፓራሳይት መሆን ማለት ነው። ምንፍቅና ማለት ፓራሳይት፣ በራሱ ማይቆም ግን ጥገኛ። በራሱ አይቆምም፣ ህይወት የለውም። ግን ኦርቶዶክስ ለጥላቻ በመንሳት የሚቆም ማለት ምንፍቅና ማለት ያ። እኔ የተረዳሁት እሱን ነው። በራሱ ቀጥ ብሎ አይቆምም። ኦርቶዶክስ እንዴት ታደርጋለች? ኦርቶዶክስ እንዴት ትሰራለች? እንዴት ትሰራለች? በዚህ ይቆማል። እስቲ የራስን ዶክትሪን አውራስ ሚስጥረ ስላሴ ላይ ያን አስተምሮ ተናገር እስቲ። ይህንን ሃይማኖተ አበው ሳጠቅስ የራስህ መጽሐፍ አውጣና ስላሴም አንድም ሶስትም እንዲህ ብዬ አስተምራለሁ ብለህ እስቲ አስተምር እስቲ። በራስህ ቁም። ሚስጥረ ስጋዌ ትምህርቴ ይሄን ይመስላል፣ ይኸው በመጽሐፍ መልክ እንደዚህ ያለኝ እስቲ በል። ሚስጥረ ትንሣኤ ሙታን፣ ሚስጥረ ጥምቀት፣ ሚስጥረ ትንሣኤ ሙታን፣ ሚስጥረ ቁርባን እንዲህ አይነት ትምህርት አለኝ በል እስቲ። ሰባቱ ሚስጥራት ቤተክርስቲያን ትምህርቴ እንዲህ ነው በል። እኛ እኮ በጠላቻ ለን ፕሮቴስታንቶች እንዲህ ስለሚሉ ለን እንደ ሚስጥረ ስላሴ ትምህርታችን እነዛ እኮ ትምህርት የለንም። አይ መናፍቃን እንደዚህ ስለሚሉ ሚስጥረ ጥምቀት ደግሞ እናስገባው፣ ቁርባን ምሳሌ ስለሚሉ እናስገባው፣ እምነት ብቻ ስለሚሉ እናስገባው ብለናል እኮ አይደለም። የራስ የለም እንዴ? ከጠላቻ ወጥተህ እስልምና ሳትነካ ፕሮቴስታንት ሳትነካ የራስ ነገር የለም እንዴ? የራስ አስተምሮ ዶክትሪን የለም? መስራች የለውም እንዴ? እኛ እኮ በክርስቶስ ደም የተመሰረት ነው። እና ፓራሳይት መሆን ጥሩ አይደለም። ራስን ችሎ ቆሞ መናገር፣ ይሄው የሃይማኖቴ ዶክትሪን፣ የቀደምት አባቶች ስለዚህ ነገር ያስተምራሉ፣ ይሄው ማስረጃዬ። ራስን ችሎ መቆም ያለብን። ኦንሊ ጂሰሶችን መቃወም ሙሉ ወንጌሎች ትክክለኛ ናቸው አያሰኛቸው። እኛም እነሱን መቃወም ትክክለኛ የሚያስተኛን አስተምሮ ነው፣ ትምህርቱ ነው። ሙስሊምን መቃወም ኦርቶዶክስ ትክክል ነው አያሰኘውም። በራሱ ትምህርት ትክክለኛው ነው። በራሳችሁ ቆሙ ነው። በራስ መቆም ጥሩ ነው። አውጣኪ እንሰው ስለተቃወምኩ ነው ይላል። ሄዶ ደግሞ ከመንግስት ጋር ሄዶ ያነካካል። ይሄ ድሮም የተለመደ ደግሞ እንድታውቁት ነው። መጨረሻ ላይ እኮ የአውጣቂ ጉዳይ ወደ ኤፌሶን ሲመጣ ዲዮስቆሮስን አባረው መከራኩን ያሳዩት። ጭራሽ ጉባኤውን ለቆ እንዲወጣ አድርገው፣ እንደውም ጉባኤውን ሌላ ሰው ይምራው ተባለ። አውጣቂ ትክክል ነው ለማሰኘት እኮ ነው። ጉባኤው ፖለቲሳይዝ ተደረገ። ጥያቄው የሃይማኖት የሚደረገው የፖለቲካ ጉዳዩ ነገር ሃይማኖት፣ ጉዳዩ ነገር ፖለቲካ። ድርጊቱ ሌላ ነው፣ ሀሳቡ ሌላ ነው። ይህን ትረዳላችሁ ማለት ነው። አውጣቂ ማለት በአጭሩ ክርስቶስ ምትሃት መስሎ ሰው መስሎ ታየ እንጂ በእውን ግን በእርግጥ ግን ሰው አይደለም። እግዚአብሔር ከዚህ